እስቲ አንደኛ ዜና ምዕራፍ 29ን አብረን እናንብብና እሱን ላካፍላችሁ። ከዛ በኋላ ደግሜ አንብቤ በጣም በልቤ ደግሞ ሞላ ይሄ ክፍል። ምዕራፍ 29 አንደኛ ዜና የመጨረሻው የአንደኛ ዜና መጽሐፍ ምዕራፍ ነው። የዳዊትም የመጨረሻው ንግግር ነው። ንጉሥ ዳዊት ለጉባኤው ሁሉ እንዲህ አለ። እግዚአብሔር ብቻውን የመረጠው ልጄ ሰለሞን ገና ብላቴና ለጋ ነው። ብላቴና ለጋ ነው። ለጋ የሚለው ቃል ልምድ የሌለው ኢንኤክስፒሪየንስድ ማለት ነው። ለጋ ነው። ሕንፃው ግን ለእግዚአብሔር ለአምላክ እንጂ ለሰው አይደለምና ስራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላኬ ቤት ለወርቁ ዕቃ ወርቁን፣ ለብሩ ዕቃ ብሩን፣ ለናሱ ዕቃ ናሱን፣ ለብረቱ ዕቃ ብረቱን፣ ለእንጨቱ ዕቃ እንጨቱን፣ ደግሞም መረግድና በፈርጥ የሚገባ ድንጋይን፣ የሚለጠፍ ድንጋይን፣ ልዩ ልዩ መልክ ያለውን ድንጋይ፣ የከበረም ድንጋይ ከእየአይነቱ ብዙ እብነ በረድ አዘጋጅቻለሁ። ከዚያም በላይ ደግሞ የአምላኬን ቤት ስለወደድሁ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቼዋለሁ። የቤቶቹ ግንብ ይለበጡበት ዘንድ ከኦፌር ወርቅ 3000 መክሊት ወርቅ፣ 7000 መክሊት ጥሩ ብር በሰራተኞች እጅ ለሚሰራው ስራ ሁሉ ለወርቁ ዕቃ ወርቁን፣ ለብሩ ዕቃ ብሩን ሰጥቻለሁ። ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? የአባቶቻችንም ቤቶች አለቆች፣ የእስራኤልም ነገዶች አለቆች፣ ሻለቆችም የመቶ አለቆችም በንጉሱ ስራ ላይ የተሾሙት በፈቃዳቸው አቀረቡ። ምን? ለእግዚአብሔር ቤት አገልግሎት 5000 መክሊት ወርቅና 10000 ዳሪክ፣ 10000 መክሊት ብር፣ 15000 መክሊት ናስ፣ 100,000 መክሊት ብር ሰጡ። ከዛ ደግሞ እንቁ ደግሞ ያላቸው ነበሩ። እንቁ ያለው ሰው ሁሉ ለእግዚአብሔር ቤት ለሆነው ቤተ መዛግብት ለጌዶሶናዊው ለይኤኤል እጅ ሰጠ። ሕዝቡም ፈቅደው ሰጥተዋልና፣ እቺ ሐሙስ ናት ቁጥር 9። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸው ለእግዚአብሔር በፈቃዳቸው አቅርበዋልና ምን አላቸው? ደስ አላቸው። ንጉሥ ዳዊት ደግሞ ታላቅ ደስታ ምን አለው? ደስ አለው። ሃሌሉያ። ከዛ ዳዊት በጉባኤው ሁሉ ፊት እግዚአብሔርን ባረከ። ዳዊት ምን አለ? አቤቱ የአባታችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ። አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል ክብርም ድልም ግርማ ላንተ ነው። አቤቱ መንግስት ያንተ ነው። አንተ በሁሉ ላይ ከፍ ከፍ ያልክ ራስ ነህ። ባለጠግና ክብር ከአንተ ዘንድ ነው። አንተም ሁሉን ትገዛለህና ኃይልና ብርታት በእጅ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት በማን ነው? በእጅ ነው። አሁንም እንግዲህ አምላካችን ሆይ ምን እናደርጋለን? እንገዛልሃለን። ለክብር ስምና ምስጋናን ምን እናደርጋለን? እናቀርባለን። ደስ አይለው? ሁሉ ከአንተ ዘንድ ነውና ከእጅ የተቀበልነውን ሰጥተናልና ላንተ የተቀበልነውን ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አባቶቻችንም ሁሉ እንደነበሩ እኛ በፊት ማን ነበርን? ስደተኞችና መጻተኞች ነን። ዘመናችንም በምድር ላይ ምን አይነት ናት? እንደ ጥላ ናት፣ አትጸናም። ግን አንተ አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሰራ ዘንድ ይህን ያዘጋጀ ነው። ባለጸግነት ሁሉ ከየት የመጣ ነው? ከእጅህ የመጣ ነው። ሁሉ የማን ነው? ያንተ ነው። አምላኬ ሆይ ልብን እንድትመረምር ቅንነትንም እንድትወድ አውቃለሁ። እኔም በልቤ ቅንነት በፈቃዴ ይህን ሁሉ አቅርቤያለሁ። አሁንም በዚህ ያለው ሕዝብ በፈቃዱ እንዳቀረበልህ በደስታ አይቻለሁ። አቤቱ የአባታችን የአብርሃም የይስሐቅ የእስራኤል አምላክ ሆይ ይህን ሐሳብ በሕዝብ ልብ ለዘላለም ጠብቅ። ልባቸውንም ወደ አንተ አቅና።
ትእዛዝንም ምስክርንም ሥርዓትንም ይጠብቅ ዘንድ ይህን ነገር ሁሉ ያደርግ ዘንድ ያዘጋጀውለትን ቤት ይሠራ ዘንድ ለልጄ ለሰለሞን ፍጹም ልብ ስጠው። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ምን አረጉ? ባረኩ። ራሳቸውን አዘንብለው ለእግዚአብሔር ለንጉሡ ምን አረጉ? ሰገዱ። ሃሌሉያ! ይገባሃል። እንደ ዘመርንልህ ይገባሃል። ሃሌሉያ! ሁሉ እኮ ያንተ ነው። ሃሌሉያ! ታላቅነት ያንተ፣ ኃይል ያንተ፣ ክብር ያንተ፣ ድል ያንተ፣ ግርማ ያንተ፣ መንግሥት ያንተ፣ ባለጸግነት ያንተ፣ ክብር ያንተ፣ ሁሉን የምትገዛ ኃያል ብርቱ፣ ሁሉ በእጅ ያለ ታላቅ የምታደርግ ሁሉን የምትሰጥ መልሰ የምትቀበል ሁሉ ካንተ፣ ሁሉ ባንተ፣ ሁሉ ላንተ ይገባሃል፣ ይገባሃል፣ ይገባሃል። ዛሬም በዚህ ቃል እየተደሰትን እንሰማሃለን። ክብር ላንተ ይሁን። አሜን። አሁን አብረን አንብበናልና የዳዊት የንግስና ምንድነው? የሰላማዊ ሽግግር ይባላል። ሰላማዊ ሽግግር፣ የስልጣን ሽግግር ማለት ነው። ይሄ ደግሞ የንጉስነት ሰላማዊ ሽግግር እያደረገ ነው። ለልጁ ለሰለሞን ስልጣኑን ሊያስተላልፍ ማለት ነው። እናም ለነገሩ እሱም ሊተላለፍ ነው። ትንሽ ቆይቶ ወደ ታች ስታነቡ ግን ንጉስ ዳዊት የሚገርም ሰው ነው። እኔ ለምንድን ነው የሚገርመኝ? በተለይ ሰሞኑን እንዳልኳችሁ ይሄንን ክፍል እያነበብኩኝ በጣም የገረመኝ አንደኛ ሁለት ነገር ገርሞኛል። አንደኛ ንጉስ ዳዊት እግዚአብሔርን ይሰማል። ጌታን መስማት ይሆንልን። ይኸውላችሁ አሁን ያነበብነው አንደኛ ዜና ምዕራፍ 20 መነሻው ያለው ሁለተኛ ሳሙኤል ምዕራፍ 7 ላይ ነው። ይቅርታ አንደኛ ሳሙኤል ምዕራፍ 7 ላይ ነው መነሻው ያለው። ምንድነው? ዳዊት በቤቱ በተቀመጠ ጊዜ ይላል እግዚአብሔር ምን አደረገው? ዳዊትን በዙሪያው ካሉት ጠላቶቹ ምን አረገው? አሳረፈው። ያሳርፈን ጌታ። እንደዛ ሲንከራተት ዘመኑን ኖረና እግዚአብሔር አሳረፈው እና ባሳረፈው ጊዜ ሌላ ነገር አላደረገም። ነብዩ ናታንን ጥሩልኝ አለ። ቤተ መንግስት አስጠራው። ነብዩን አስጠራው። ይተዋወቃሉ። ከዚህ በፊት በኦሪዮን ጉዳይ ይተዋወቃሉ። ነብዩና ንጉሱ ጠራውና እንደዚህ አለው፣ ስማ ናታን፣ ነብዩ ስማኝ አለው። እኔ የምኖረው በዝግባ በተሰራ ቤት ውስጥ ቤተ መንግስት ውስጥ ነው የምኖረው። የእግዚአብሔር ታቦት ግን በመጋረጃ ጀርባ ነው የሚኖረው አለ። እንደዚህ አይነት በጣም የሚገርም ልብ እኮ ነው። እና ናታን አላስጨረሰው። የሚገርማችሁ ናታን እንደዚህ የሚል ሰው አግኝታችሁ እንዴት ነው? ጌታ ይባርክህ አለው። እግዚአብሔር ካንተ ጋር ነውና ሂድ አለው። ሂድ በቃ ከዚህ በላይ ምን ያስፈልግ? በጣም የተቀደሰ ሐሳብ ነው። በልብ ያለውን አድርግ አለው። አድርግ፣ ሂድ፣ ውጣ ሲለው እግዚአብሔር በሌሊት መጣ። ናታን ጋር መጣና ነብዩ ስትሃል አንደኛ ድንኳን መኖር ለኔ ብርቅ አይደለም አለው። ማለት እናንተ አንብቡት፣ እኔ ብርቅ አይደለም የሚል አታገኙም ስታነቡ። ግን ምንድነው የሚለው? እግዚአብሔር ከግብጽ ካወጣዋችሁ ጀምሮ በድንኳን ነበርኩኝ፣ አሁን ትንሽ ድንኳን ብቆይ ችግር የለውም እንደማለት ነው። ግን ደግሞ ይሄ የሰልፍ ሰው ስለሆነ ለኔ ቤት አይሰራልኝም። አያስደነግጥም እንዴ? ይሄ በሌሊት የመጣ የምን መንፈስ ነው? በጣም የሚያስደነግጥ ነው። ምክንያቱም እግዚአብሔር ካንተ ጋር ነው ብሎታል። አያችሁ፣ አንዳንድ ሰዎች ምን ይላሉ? ጥሩ ሐሳብ ሁሉ የእግዚአብሔር ሐሳብ አይደለም፣ የእግዚአብሔር ሐሳብ ሁሉ ጊዜ ግን ጥሩ ነው ይላሉ። ልክ ነው። አንተ አትሰራልኝም በለው እና በስተርጅና ከወገብህ የሚወጣው እሱ ይሰራልኛል ብለህ ንገረው አለው። ናታን በጣም ቆራጥ ነብይ ነው።
ደስ ይለኛል። ጌታ ይባርከው። ሄደ በጧትና ስማ ዳዊት ሐሳብ ተቀይሯል፣ አስቀይሮኛል። ትላንትና ሞቅ ብሎኝ ቀጥል ብዬ ነበር፣ አቁም አለው። እኔ በጣም የሚገርመኝ ዳዊት ምን እንዳደረገ ታውቃላችሁ? ቀረብህ አለ አይደል? እዛው ድንኳንህ ኑር፣ እኔ ዝግባ ቤቴ እኖራለሁ። ዘመኔ ጦርነት የሆነው ወድጄ ነው እንዴ አላለ። አሳደዊ ነው አላለ። ዳዊት አመሰገነ። እናንተ ይኸው እንኳን እግዚአብሔር ዝም ብሎ የሆነ አገልጋይ አገልግሎት አቁሚ ቢልሽ ከቦክስ ውጪ ሁሉንም ነገር ታደርጊያለሽ። በጣም ከባድ ነው። አገልግሎት አቁም ይለዋል። ዳዊት ግን ይላል ቁጥር 18 ላይ 7:18 ንጉሥ ዳዊት ገባ። እናንተ ይሄ ነገር ሁለተኛ ሳይሆን አይቀርም፣ ሳሙኤል ፈትሹት። ንጉሥ ዳዊት ገባና እግዚአብሔር ፊት ተቀመጠ ይላል። ይብዛልን፣ አሜን። እግዚአብሔር ፊት መቀመጥ ይብዛልን። እና ዳዊት ተቀምጦ ምን እንደሚል ስሙት። ጌታ እግዚአብሔር ሆይ አለው፣ እስከዚህ ያደረስከኝ እኔ ማን ነኝ? እቺን ይወዳታል፣ ሁሌ ይወዳታል። ምክንያቱም ዳዊት የቀባው እግዚአብሔር የራሱን በግ እንኳን ሲጠብቅ አይደለም፣ የአባቱን በግ ሲጠብቅ ነው የሚለው። የራሱ በግ የሌለው ሰውዬ ነው። በነገራችን እኔ ማን ነኝ? ቤቴስ ምንድን ነው? አንዳንዱ እኮ መኪና እየነዳ ከእናቱ ማፀን የወጣ ነው የሚመስለው። በጣም እኮ ከባድ ነው። ሰው ከባድ ነው፣ ይረሳል። እንዴት እንደመጣው አልረሳውም። እኔ ማን ነኝ? ምን አይነት ቅን ልብ ነው ያለው። እና ጌታ እግዚአብሔር ሆይ ይህ በፊት ጥቂት ነበረ፣ ቤት ብሰራ ላንተ ትልቅ ነገር አልነበረም። ግን አለ መልእክቱን እንዴት እንደሰማ ይውል እግዚአብሔር እንዴት እንደሚሰማ ስለ ባሪያ ቤት ደግሞ ለሩቅ ዘመን ተናገር ካለው ልጅህ ይሰራል አልከኝ፣ አልተውከኝም ማለት ነው። ከኔ አልፈ ስለ ልጅ የተናገርከኛው እንዴ ይሄ እኮ አለ የሰው ህግ ነው አለ። የሰው ህግ ነው የሚለው ቃል ምን ለማለት ነው? እግዚአብሔር ሆይ ይላል በዛኛው ትርጉም ከሰው ጋር የምታደርገው ግንኙነት ለካ እንደዚህ ነው አለው። ማለት የተናገርከኝ ሰውና ሰው የሚናገረውን አይነት እኮ ነው የተናገርከኝ። ከኔ አልፈህ ለትውልድ የተናገርክ፣ ለልጄ የተስፋ ቃል ገባ። ትገርማለህ አንተ አለው። ይገርማል እግዚአብሔር። ጌታ እግዚአብሔር ሆይ አንተ ባሪያህን ታውቃለህና እኔ ስለ ራሴ ምንም መናገር አልችልም። የምጨምረው ነገር የለም ማለት ስለኔ ለባሪያህ ታሳውቀው ዘንድ ስለ ቃል ምክንያት እንደ ልብ ሐሳብ ይህን ታላቅ ነገር ሁሉ አድርገህልኛል፣ ለዘመኔ ተናግረሃል አለው እግዚአብሔርን። ስለዚህ አቤቱ አምላኬ ሆይ እንዳንተ ያለ የለም አላ። እንደሱ ያለ የለም። እስቲ እንዳንተ ያለ የለም በሉት። የለም እንዳንተ ያለ አይቻለሁ። በዘመኔ ደግ ሰው አይቻለሁ፣ ክፉ ሰው አይቻለሁ፣ እንዳንተ ግን ያለ አላየውም አለው። እንዳንተ ያለ የለም። በጆሮአችን እንደሰማን አለ፣ በጆሮአችን እንደሰማን ሁሉ ከአንተ በቀር አምላክ የለምና አንተ ምንድነህ? ታላቅ ነህ። ታላቅ ነው እሱ። እስቲ ክብር ስጡት። ሃሌሉያ። ሰማው በቃ እግዚአብሔርን። ከአንተ በቀር አምላክ የለም። ይሄን እኮ መዝሙር ወስደን እንዘምራለን እኛ። ከአንተ በቀር አምላክ የለም አለው። አትሰራም፣ አንተ ታላቅ ነህ አለው። እና ዳዊት እግዚአብሔርን ሰማ። እግዚአብሔርን መስማት ይብዛልን። ሌላው ዳዊት በጣም ደግሞ የሚገርመኝ ለትውልድ የሚያዘጋጅ ሰው ነው። አሁን እኔ ዳዊት የመጣለትን መልእክት በተለያዩ ክፍሎች የዞርኩ ሳነብ አንድ ነገር ማግኘት አልቻልኩም። ምን ይላል ለዳዊት የመጣለት መልእክት? አንተ አትሰራም፣
ለሚሰራው ለልጅህ ግን የሚሰራበትን አዘጋጅለት ይላል አይልም? አዘጋጅለት አይልም? አንተ አትሰራም፣ ልጅህ በስተርጅና ከወገቤ የሚወጣው ይሰራል ሲለው እሱ እንዴት አድርጎ ሰማ? ኦ በቃ ባልሰራም አዘጋጃለሁ አለ። ሃሌሉያ ሃሌሉያ። እንደዚህ አይነት መንፈስ ያገኘን ወገኖቼ፣ ትውልድ የሚያይ መንፈስ ያገኘን። እዚህ አጭር በኢየሱስ ስም ይመታ። ትውልድ አየ። አዎ አይደል? አዎ አዘጋጃለሁ አለ። እኔ ጊዜ ስለሌለ ብዙ ስለማላነብ ሁለተኛ ዜና ምዕራፍ 22 ሙሉን አንብቡ። ምዕራፍ 28ን ከዚህ ምዕራፍ በፊት ያለውንም አንብቡ። እኔ ትንሽ ነው የምነግራችሁ። ምን አደረገ ዳዊት? እሺ አልሰራም አለ፣ አዘጋጃለሁ አለ። አዘጋጃለሁ አለና ምዕራፍ 22 ቁጥር 2 ላይ በምድር ላይ ያሉ መጻተኞችን፣ ሁለተኛ ዜና ምዕራፍ 22 ላይ መጻተኞችን ተሰብሰቡ ብሎ አዘዘ። የእግዚአብሔርን ቤት ለመስራት የሚወቅሩትን ድንጋይ ይወቅሩ ዘንድ ጠራቢዎችን አኖረ። ዳዊት ለበሮቹ ሳንቃ ለሚሆኑ ለምስማርና ለመጠረቂያ ብዙ ብረት ከብዛቱ የተነሳ የማይመዘን ናስ። ሰውየው ማከማቸት ጀመረ። አትሰራም ሲባል ማከማቸት፣ ለትውልድ ማዘጋጀት ጀመረ። እንደውም ከሲኖዳውያንና ከጢሮሳውያን ሰዎች የዝግባ እንጨት ወደ ዳዊት እንዲያመጡ ቁጥር የሌላቸው የዝግባ እንጨቶችን አምጡ ብሎ አስመጣ። የሚገርም ሰው ነው። ለትውልድ ለሰለሞን። ምክንያቱም ልጄ ሰለሞን ታናሽና ለጋ ብላቴና ነው የሚለው እዚህ ጋርም አለ። ልምድ የለውም። ለእግዚአብሔር የሚሰራው ቤት እጅግ ማለፊያ፣ በአገሩ ሁሉ ስሙና ክብሩ እንዲጠራ ይሆን ዘንድ ይገባል። ስለዚህ አለ፣ ምን እንዳለ ስሙ፣ ስለዚህ አዘጋጅለታለሁ አለ። የሚያዘጋጅ ለትውልድ የሚያዘጋጅ ትውልድ ይነሳ። እናንተ በጣም ትልቅ ምርቃት ነው። ትውልድ የሚያዘጋጅ ትውልድ ይነሳ። ትውልድ የሚገድል፣ ትውልድ የሚያቀጭጭ፣ ትውልድ የሚያጨናግፍ፣ በትውልድ ላይ የሚቀና መንፈስ በኢየሱስ ስም ይወጋ። ሰለሞንን ጠርቶ የእግዚአብሔርን ቤት እንድሰራ አዛሃለሁ አለውና ምዕራፍ 22 ላይ ነው ያለው። ቁጥር 14 ላይ እንደዚህ አለ ዳዊት፣ አሁንም እነሆ በድህነቴ ለእግዚአብሔር ቤት እኔ እንግዲህ በድህነቴ አሁን አይገባኝም፣ ግን በድህነቴ ብሎ ስንት እንደሰጠ ስሙ። በድህነቴ አለና 100,000 መክሊት ወርቅ፣ 1,000,000 መክሊት ብር፣ በድህነቱ ሚዛን የሌላቸው ብዙ ናስና ብዙ ብረት፣ ደግሞ እንጨትና ድንጋይ አለና አንተም ከዚህ ላይ ጨምር አለው። ሰለሞን እኮ እኔ ይህንን አዘጋጅቻለሁ፣ ከዛ አንተስ ከጎደለ ጨምርበት የሚል ትውልድ ይነሳ። እኛ ይህንን ሰርተናል። የጎደለውን ደግሞ ጨምራችሁ ለእግዚአብሔር ስሩበት። ይሄ መንፈስ ያገኘን ቤተ ክርስቲያን በዚህ መንፈስ ትነሳ። እኔ ይሄን ነገር የምችለውን ጥቅስ አስጠኝቻለሁ፣ የምችለውን ጸሎት ጸልዬልሃለሁ። አንተ ደግሞ ጨምርበትና ገስግስ፣ ወደፊት ሂድ፣ ወደፊት ስራ፣ እግዚአብሔርን ቤት አገልግለው፣ እግዚአብሔርን ኑርለት ለእግዚአብሔር የሚል ትውልድ ጨምርበት አንተ አለው። የቀረውን ጨምርበት። ግን እኔ ብዙ ሰራተኞች፣ ድንጋይ፣ እንጨት፣ እንደውም ጠራቢዎችን አዘጋጅቼልሃለሁ፣ ጠቢባን ሰዎችንም መድቤልሃለሁ። የሚሰሩበት ወርቅና ብር፣ ናስና ብረት ቁጥር የለውም። ተነሳ ስራ አለና እግዚአብሔር ከአንተ ጋር ይሁን አለው። በቃ እነዚህ ነው የምንለው። እኛ ከነሱ ጋር አንኖርም። ከሆነ እድሜ በኋላ እኛ ከነሱ ጋር አንኖርም። እግዚአብሔር ግን ከነሱ ጋር ይሁን። እስቲ እግዚአብሔር በሉ። ከትውልዱ ጋር ይሁን፣ ከልጆቻችን ጋር ይሁን። ክብር ይሁንለት። ምዕራፍ 28 ደግሞ ስታነቡ በጣም ትደነቃሉ። ያላዘጋጀለት ነገር የለም። ድንጋይ፣ ወርቅ፣ ብር ብቻ አይደለም፣ ያላዘጋጀለት ነገር የለም።
ቦታውን አዘጋጀለት፣ ገንዘብ አዘጋጀለት፣ የግንባታ ዕቃዎችን አዘጋጀለት። ግንባታውን የሚቆጣጠሩ ሰዎች ምን አይነት ሰው ነው? ባለሙያዎችን፣ ሰራተኞችን፣ ኢቭን እቅዱን ፕላን አዘጋጀለት። ቤተ መቅደሱ ከተሰራና ካለቀ በኋላ ደግሞ የሚያገለግሉ ካህናትና ሌዋውያንን አዘጋጀ ብሎ ነው የሚጨርሰው። አገልጋይ መድቦ ነው የሄደው ሰውየው። የሚገርም እኮ ነው። በኢየሱስ ስም በየቤታችሁ እንደዚህ ይሆንላችሁ። ልጆቻችሁ ጌታን ቀጥሎ ሲያገለግሉ ድረስ በእነሱ ላይ ኢንቨስት ማድረግ ይብዛላችሁ። ለነሱ መኖር፣ ለነሱ መንፈሳዊ አገልግሎት መገስገስ የሚሆን መንፈሳዊ አቅም ይጨመርላችሁ። የሚገርመው ቤተ መቅደሱ ተሰርቶ ሲያልቅ የዳዊት ቤተ መቅደስ አይባልም። አይዘወይ እስከ ዛሬ ድረስ የሰለሞን ቤተ መቅደስ ፈርሶ ራሱ የፈረሰው የሰለሞን ቤተ መቅደስ ነው የሚባለው። ስማችሁ ላይ ይጠራ ይችላል። ሰለሞን ይጠራበት፣ ትውልዱ ይጠራበት። አንዳንድ ሰው ስሙ ካልተጠራ እኔ ከሞትኩ ነው የሚባለው። ማናት? አህያ ናት። በኢየሱስ ስም ይወጋ። እንደዛ አይነት ስትበላ ኖራ ሰርዶ ማለት ነው። እሷ ከሌለች ሰርዶ መቀጠል የለበትም። አህያ ከሆነች በእውነት በጣም ከባድ መንፈስ ነው። እኔ በግምት 80% የሆነውን ነገር ኢንቨስት ያደረገው ዳዊት ነው። ሰለሞን ተጠርቶ የገባ ብላቴና ነው። እንዳለው ለጋ ነው። ኢንኤክስፒሪየንስድ ልምድ የሌለው ነው። እንዴት ይሄን ሁሉ ማቀናጀት ይችላል? ከሲዶና ከጢሮስ ሁሉ ሰው እንዴት ያስመጣል? እንጨት እንዴት ያስመጣል? ኮሚኒኬሽን የለውም፣ ኔትወርክ የለውም። ትውልድ የሚያዘጋጅ መንፈስ፣ ትውልድ የሚያዘጋጅ መንፈስ፣ ትውልድ የሚያዘጋጅ መንፈስ፣ ትውልድ የሚያስነሳ መንፈስ። የእግዚአብሔር መንፈስ ይሄን ያደርጋል። በዚህ ቃል አልፎ ያደርጋል። ቤተ ክርስቲያንን ያስነሳል። ትውልድ ይነሳል። በእውነት ትውልድ ይነሳል። እኔ በማለዳ ያንን እየጮኩ ስለነበር ማለት ነው። ትውልድ እግዚአብሔር ያስነሳል። ትውልድ ይነሳል። የሚነሳ ትውልድ አናቀጭጭም፣ አናጨነግፍም፣ አናሰናክልም። ኢንቨስት እናደርጋለን፣ እናዘጋጃለን። ትውልድ ይነሳል። የእግዚአብሔር ቤት ይሰራል። እንግዲህ ምዕራፍ 29 ከዚህ ሁሉ ነገር ተያይዞ ይመጣና 3 ዋና ዋና ክፍሎችን ይዞ ይቀርባል። ምዕራፍ 29 ቅድም ያነበብነው ምዕራፍ 29 አንደኛ ዜና መጀመሪያ ጥሪ ያደርጋል። ግብዣ ይጋብዛል። ግብዣ ከጋበዘ በኋላ ለዛ ግብዣ የተሰጠውን ምላሽ ይነግረናል። ምላሹን ከነገረን በኋላ ደግሞ ለምላሹ የተሰጠ ምላሽ ምን እንደሆነ ይነግረናል። ለምላሹ የተሰጠ ምላሽ ደስታና ምስጋና ነው። እሱን ደግሞ ይነግረናል። ዳዊት ሰበሰበ ጉባኤ ብሎ ነው የሚጀምረው። ዳዊት የሰበሰበው ጉባኤ ቀላል ጉባኤ እንዳይመስልህ። ምዕራፍ 28 ቁጥር 1 ላይ ነው ዝርዝሩን የምናገኘው። ላይኛው ምዕራፍ ላይ ዳዊት የሰበሰበው ዳዊትም የእስራኤልን አለቆች ሁሉ ማንን? አለቆች፣ የነገዶቹንም አለቆች፣ ንጉሱንም በክፍል የሚያገለግሉ የጭፍሮች አለቆች፣ አለቃ ሰበሰበ። ይኸውልህ ሻለቆቹን፣ 100 አለቆችን፣ በንጉስና በልጆች ሀብት ግዛት ላይ የተሾሙትን ጃንደረቦችን፣ ጽኑዓን አያላንን ሁሉ ወደ ኢየሩሳሌም ሰበሰበ። አሁን ዳዊት ተረጋግቷል። በኢየሩሳሌም ንግስናው ጸንቷል። ቤተ መንግስቱ በኢየሩሳሌም አለ። ወደ ኢየሩሳሌም ተሰብሰቡ አለ። አለቆችን፣ የነገድ አለቆችን፣ የንጉሱን አገልጋዮች፣ ጭፍሮችን፣ ሻለቆችን፣ 100 አለቆችን ሁሉ ተሰብሰቡ ብሎ ሰበሰበና ንግግር ማድረግ ጀመረ። ዳዊት ምን አለ? ሰለሞንን የመረጠው እግዚአብሔር ነው አለ። የመረጠው ደግሞ ብቻውን ነው አለ። ሰለሞንን ብቻውን የመረጠ ይኸው ካርድ ቢሰበሰብ የምርጫ ቦርድ ቢቋቋም ሰለሞን አይመረጥም ነበር። አይመረጥም። ስንት በአቋራጭ የዳዊትን ዙፋን ለመውሰድ እቤት ውስጥ የነበሩ
ትግል ላይ የነበሩ ሰዎች ነበሩ። እግዚአብሔር መረጠ ሰለሞን የሚባል። እንዴት መረጠ? ብቻውን መረጠ። ብቻውን እግዚአብሔር መረጠዋል። ራሱ ዳዊት ራሱ የለበትም። በነገራችን ዳዊት ራሱ የለበትም እዚህ ምርጫ ውስጥ፣ እኔም የለውበትም፣ ሰውም የለበትም። እግዚአብሔር ብቻውን ሰለሞን መረጠው አለ። በነገራችን ላይ ይህን ክፍል ሳነብ እኔ እግዚአብሔር እንኳን ብቻህን መረጥከኝ አልኩት። እንኳን ብቻውን መረጠን፣ እንኳን ሰው አልገባበት። እግዚአብሔር ሲመርጠን እንኳን ማንም አስተዋጽኦ አላደረገ። ብቻውን የመረጠን እግዚአብሔር ይመስገን። እግዚአብሔር ይክበር። እግዚአብሔር ከፍ ይበል። ብቻውን የመረጠ ብቻውን መረጠው አለ። ብቻውን መረጠው። ግን ደግሞ ሰለሞን ገና ወጣት ነው፣ ብላቴና ነው፣ ልምድ የለውም፣ ለጋ ነው። የእግዚአብሔርን ስራ ደግሞ ካያችሁ ስራው አሁን ይውላችሁ ለሰው ቢሆን የሚመጥነውን ትሰሩለታላችሁ። የሚመጥነውን ፎቅ ከዱባይ ዕቃ ታስመጡለታላችሁ፣ ከቻይና ታስጭኑለታላችሁ። ለሰው ቢሆን የሚመጥነውን ነገር እንደምንም አድርጋችሁ አጠጋግታችሁ ቢያንስ ለክብሩ የሚጠጋ ነገር ታረጋላችሁ። ለእግዚአብሔር ምን አይነት ክብር ታመጡለታላችሁ? የእግዚአብሔር ቤት በአጠቃላይ ታላቅ ነው አለ። በቃ ታላቅ ነው፣ ስራው ታላቅ ነው። ስራው ታላቅ የሆነው የእግዚአብሔር ስለሆነ ነው። የእግዚአብሔር ስራ ታላቅ ነው፣ እግዚአብሔርም ታላቅ ነው። እና ምን እናድርግ? ሰለሞን በሰል እስከሚል እንጠብቀውና እሱ እንዳረገው ያርገው አላለም። አዘጋጅለታለሁ አለ። ሃሌሉያ! ይሄ መንፈስ በኢየሱስ ስም ይግባብን። በእውነት ዛሬ ይሄ መንፈስ ይገባብናል። ትውልድ የሚያዘጋጅ መንፈስ ይገባብናል። ለትውልድ የሚጸልይ ትውልድ የሚናጠቅ። አትመክንም ኢትዮጵያ፣ አትመክንም ቤተክርስቲያን። አንዳንድ ሀገር ታሪክ እየሰማን የእንትን ሀገር ቸርች ስትገቡ ወጣት የለም፣ ትውልድ መክኗል። ይሄ በዚች ቤተክርስቲያን አይሆንም፣ በኢትዮጵያ ቤተክርስቲያን አይሆንም። ትውልድ አይመክንም። አዘጋጅቻለሁ አለ እና ምን አለ? እኔም አለ ይሄን በጣም ወደዋለሁ፣ እንደ ጉልበቴ ሁሉ እንደ ጉልበቴ። አረ እንደዚህ አይነት አገልግሎት ይብዛልን። የምንችለውን ሁሉ በቃ እንደ ጉልበቴ እንደ አንጠፍጥፈን እንም በነገራችን ሩጫውን ጨርሻለሁ ያለው ጳውሎስ ለጢሞቴዎስ ነው። ሰማችሁ እንዴ? ሩጫውን ጨርሻለሁ ያለው ዱላ አቀብሎ ነው እንጂ ተሰናብቶ አይደለም፣ ለጢሞቴዎስ ነው። በጉልበቴ ሁሉ አንጠፍጥፌ የምችለውን አድርጌያለሁ አለ። በጉልበታችን ሁሉ የምንችለውን ሁሉ የሚያረግ ለእግዚአብሔር አገልግሎት የሚሰዋ መንፈስ ያገኘን። ምክንያቱም ይሄ ቤት የአምላክ ቤት ነው። ወርቅ ይፈልጋል ለወርቁ ዕቃ፣ ብር ይፈልጋል ለብሩ ዕቃ፣ ናስ ይፈልጋል ለናሱ ዕቃ፣ ብረት ይፈልጋል ለብረቱ ዕቃ፣ እንጨት ይፈልጋል ለእንጨቱ ዕቃ ይላል። ከዛ ደግሞ በድንጋዩ ላይ የሚለበጡ የተለያዩ ውድ የሆኑ እብነ በረዶች፣ የከበሩ ድንጋዮች ያስፈልጋሉ። ይሄ እግዚአብሔር ቤት ስርዓት ነው። ጳውሎስ እኮ ለዛ ነው እናንተ የእግዚአብሔርን ቤት ስትሰሩ ቤተ መቅደስ ሆናችሁ ሳርና ገለባ ቅጠላ ቅጠል አስወግዱ ያለው ለዛ ነው። እንኳን ይሄኛው ቤት የድሮ ቤተ መቅደስ እንኳን ይሄ ኩስኩሌ ነገር ይሄ ሸምበቆና ሳር የለበትም። እዚህ የተዘረዘረው ወርቅ ብርና ምናምን ነው ይላል። የድሮ ቤት እንኳን ይሄኛው የከበረው የመንፈስ ቅዱስ ማደሪያ ደግሞ በከበረ ይሰራ የሚለው ጳውሎስ ለቆሮንቶስ ቤተክርስቲያን አለና ይሄ እስካሁን የምናገረው አለ አዘጋጅቻለሁ የሚለውን ነው አለ። አዘጋጅቻለሁ የሚለውን ይሄን አዘጋጅቻለሁ እስካሁን ሳጠራቅም ነበር አለና ከዛ በኋላ የዛ ቀን ደግሞ ተነቃቅቷል ዳዊት። ደግሞም እጨምራለሁ አለ። ሃሌሉያ! እጨምራለሁ አለ። ለምን ስትሉት
የአምላኬን ቤት ስለወደድኩኝ። የቤቱ ፍቅር ይግባብን። እስታውን እኮ ያከማቸው ራሱ ቀላል አይደለም። ግን መጣና ዛሬ ደግሞ በተጨማሪ ለምን የአምላኬን ቤት ስለወደድኩት አለ። የአምላኬን ቤት ስለወደድኩት ከግል አካውንቴ ደግሞ አለ ባንክ ቢኖር ከግል አካውንቴ ደግሞ ይሄንን እሰጣለሁ አለ። ምንድነው የምሰጠው ስትሉ ከኦፊር ወርቅ 3000 መክሊት ወርቅ 7000 መክሊት ጥሩ ብር በተጨማሪ ከግል አካውንቴ እሰጣለሁ አለ። ከራሴ ያለው ማለት ከራሴ ደግሞ እሰጣለሁ። ይገርማችኋል። ጧት ተነሳውና ይሄ መክሊት የሚለው ሚዛን መመዘኛ እንደሆነ አውቃለሁ። ግን ይሄ ነገር ዳዊት በመካከላችን ተገኝቶ ዛሬ ቢሰጥ በብር ስንት ይሆናል ብዬ ማፈላለግ ጀመርኩ። መክሊት የሚባለው መለኪያ በፓውንድ 66 ፓውንድ ይሆናል። በኪሎ ደግሞ ከ29 እስከ 30 ኪሎ ድረስ ይሆናል አንድ መክሊት። የዛሬው ዋጋ ጎግልድ አድርጌ የዛሬው ዋጋ የአንድ ፓውንድ ወርቅ ዋጋ 24329 ከ28 ሳንቲም ፓውንድ ነው ይላል። ቁጥር ብዙ አልስትም። እሺ ችግር የለም። ፓውንድ ነው ማነው ዶላር ነው 24329 ከ28 ሳንቲም ዶላር ነው አንድ ፓውንድ። በብር እንደምንም ስመታው በአንድ ቀን ይሄ ሰውዬ እሰጣለሁ ብሎ የተነሳው በወርቁ ወደ ብር ቢለወጥ 626 ቢሊየን ብር ዛሬ ቢመጣ 626 ቢሊየን ሚሊየን አይደለም ያልኩት ቢሊየን የአንድ ፓውንድ ሲልቨር ዋጋ 516 ዶላር ነው። በዛሬ ዋጋ የወጣው ማለት ነው። በኢንተርኔት ላይ የወጣው ነው የምነግራችሁ። ወደ ብር ብትመቱት 30 ቢሊየን ይሆናል። ይሄ ሰውዬ ከግል አካውንቴ 656 ቢሊየን ብር ሰጥቻለሁ እያለ ነው። ኢየሱስ እኮ መዝገብ ባለበት ልብ ደግሞ በዚያ ይሆናል። ወደዳ ምን ታደርጉታላችሁ? በቃ አይረካም። በቃ መዝገቡ እዛ ነው ያለው፣ እግዚአብሔር ቤት ላይ ነው ያለው። ይሄ መንፈስ በኢየሱስ ስም ይብዛልን። ይሄን ካለ በኋላ አንድ ጥሪ አቀርባለሁ። እኔ ይሄንን አድርጋለሁ፣ ግን ይሄን አይበቃም ሰጥቻለሁ ካለ በኋላ ቁጥራም ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው ያለው። ከዛ በኋላ በቀደም ለታ ዘሜ እንደዚህ ያለኝ ሰዎች እየመጡ ያንተ መንፈስ ይጋባብን፣ የመስጠቱ መንፈስ ይጋባብን። ዛሬ ያው በተግባር ስለምንማር ነው አሉኝ አለ። ይጋባብን። አሜን። ደግሞ እንዲጋባብን በፈቃዱ ዛሬ ራሱን አሳልፎ የሚቀድስ ማን ነው? በሱ በኩል ነው የሚጋባው አንዱ ማለት ነው። ይሄ ቃል ውስጥ 3 ቁልፍ ቃላቶች አሉ። ዛሬ የሚል አለ፣ በፈቃዱ የሚል አለ፣ ራሱን የሚቀድስ አለ። ራሱን መቀደስ ማለት መለየት ነው። ምንም ታውቁታላችሁ። መጽሐፍ ቅዱስ የሚል ብዙ ታውቃላችሁ። ቅዱስ ማለት መቀደስ ማለት መለየት ማለት ነው። ልክ ካህናት ለቤተ መቅደሱ እንደሚለዩት የቤተ መቅደሱም ዕቃዎች ለቤተ መቅደሱ እንደሚለዩት ማለት ነው። ሰው ራሱን ለእግዚአብሔር ከቀደሰ ገንዘቡን መቀደስ አያቅተው። ሰው ለእግዚአብሔር ራሱን ከቀደሰ ጊዜውን ይቀድሳል፣ ጉልበቱን ይቀድሳል፣ ዕውቀቱን ይቀድሳል፣ ቤቱን ይቀድሳል፣ ይለያል። ስለዚህ ዳዊት ምንድነው የሚለው? አሁን ይሄ ስነ ምግባራዊ ቅድስና አይደለም ያወራው። ራስን በሁለንተና እሱንም ቢያካትትም ስፔሲፊካሊ በሁለንተና ስንቀድስ ራሱን የሚቀድስ የሚለውን ሲመልሱ የመለሱት
እኔ በቃ ወደ ክህነት አገልግሎት ቀድሼ ገብቻለሁ ብሎ አይደለም የመለሱት፣ በመስጠት ነው። ጳውሎስ አስቀድመው እነዚህ ሰዎች አለ ስለነዛ አስደናቂ መቄዶንያ አብያተ ክርስቲያናት ሰዎች ሲናገር አስቀድመው ለእግዚአብሔር ሰጡ፣ ቀደሱ ማለት ነው። ከዛ ደግሞ ለቤተ ክርስቲያንም ሰጡ፣ ለኛ ማለቱ ነው። ከዛ ነው ሰጡን የሚለው ለዛ ከድህነታቸው በግዴታ አይደለም ቀደሱ መጀመሪያ። ከዛ በኋላ በሙሉ ፍላጎት በፈቃዱ ማንም ማኒፕሌት ሎቢ ሳይደረጉ እስቲ 25,000 የምትሰጡ በዚህ 30,000 ደግሞ በዚህ ሳይባሉ በቀጥታ ዛሬ በነገራችን ላይ ለእግዚአብሔር ለመቀደስ ቀጠሮ ምንይዝ ከሆነ እኔንም ጨምሮ ምንይዝ ከሆነ መቼም አይሳካልም። ለዛ ነው ዛሬ የሚለው ዛሬ የሚለውን ስለምንዘለው ነው እኔ ዛሬ ብዬ ደጋግሜ የምለው። ለምን መሰላችሁ? ሳገኝ እቀድሳለሁ የሚል ሳገኝ እሰጣለሁ የሚል መቼም አይሞላለትም። በቃ ቁርጡ ነው። ምክንያቱም ቅድም ዳዊት ራሱ ያን ሁሉ እየሰጠ እኔ ቅድም አልገባኝም አልኳችሁ አይደል? ምዕራፍ 22 ቁጥር 4 እነሆ በድህነቴ ለእግዚአብሔር ብሎ ይላል። ስለዚህ ሁሉ ጊዜ ሊሞላለች ሁሉ በድህነት በቃ በሌለ ነገር ነው ልንሰዋ የምንችለው እንደዛ። ይሄ እንግዲህ የመቀደስ ጥሪ ከቀረበ በኋላ ለዚህ ጥሪ የተሰጠው ምላሽ ከቁጥር 6 ጀምሮ እስከ ቁጥር 6 ድረስ ጥሪ ነው። ከቁጥር 6 እስከ 8 ድረስ ለዚህ ጥሪ አባቶች፣ አለቆች፣ ቅድም የተሰበሰቡት የነገድ አለቆች፣ ሻለቆች፣ መቶ አለቆች፣ ሹማምንቶች ምን አደረጉ? በፍቃዳቸው አቀረቡ። እነሱ ደግሞ እጥፍ በእጥፍ አድርገው ነው ያቀረቡት ለእግዚአብሔር ቤት አገልግሎት 5,000 መክሊት ወርቅና 10,000 ይሄን አላባዛውትም 10,000 መክሊት ብር 15,000 መክሊት ናስ 100,000 መክሊት ብር ሰጡ፣ ብረት ሰጡ። እንቁ ደግሞ ያላቸው ነበሩ። እንቁ ያላቸው ደግሞ በግል እየመጡ ግምጃ ቤት ማለት ነው ቤተ መዛግብት በግል እየመጡ ስቶር ኪፐሩ ጋር እየሄዱ ግምጃ ቤት እየሄዱ ያኤል የሚባል ግምጃ ቤት ነበረ። እንቆይን እንካ ለእግዚአብሔር ቤት ክብር ይሁንለት፣ ክብር ይሁንለት። እንደዚህ አይነት መንፈስ ያገኘን፣ እንደዚህ አይነት መንፈስ ይብዛልን። በዚህ ምክንያት ከቁጥር 9 እስከ ቁጥር 20 ድረስ ህዝቡ ለሰጡት ምላሽ አሁን በሚቀጥለው ከዛሬ ጀምሮ ማታ ይሄን ነው የምናደርገው። ምስጋና እናመሰግናለን። ይሄ እግዚአብሔር ቃል ይደግፈናል። እንደዚህ ይላል፣ ህዝቡም ፈቅደው ሰጥተዋልና በፍጹም ልባቸው ፈቅደው ማለት እንደዛ ነው። ለእግዚአብሔር በፍቃዳቸው አቅርበዋልና ምን አላቸው? ደስ አላቸው። ደስ ይበለን። ይሄ ደስታ ያገኛል እንዴ! የሐሙሱ ደስታ ማታ አለቅ ብሏቸው እኔ እንኳን ደክሞኝ ተኝቻለሁ እነቃለሁ። ቴሌግራም ላይ አጧጥፈውታል ወገኖች። እልልልልል ሚል ብዙ ጽሑፍ አይሆን እነሳ ከሌሊት። ንጉሥ ዳዊት ደግሞ ታላቅ ደስታ ደስ አለው። ደስ ይላል። አይቆጨንም። ለእግዚአብሔር በሰዋነው ነገር አይቆጨንም። እስቲ አሜን በሉ። እስቲ አሜን በሉ። አሜን በሉ። አዎ አይቆጨንም። ሰጥቼ ከሰርኩ ብለን አይቆጨንም። በእውነት አይቆጨንም። አንድ ጊዜ ነግራችኋለሁ። አንድ የምናውቀው ነበርኛ አካባቢ የነበረ ልጅ የሆነ ቦታ ሄደና መነጽርን አውልቅ ተፈውሰሃል ስበረው አሉት። ደግሞ ክፋቱ የምሽት ፕሮግራም እኮ ነው። 1 ሰዓት ላይ ታሰብራለህ። 1 ሰዓት ከምሽቱ ሰበረ። ሲወጣ ወንድሜ እንዴት ሄድ ተመልሶ መነጽሬን አላ መነጽሬን አንቆ እንዴት ሄድ ወንድማችን ተመልሶ መነጽሬን የሚል ስጦታ አክሽን አንወስድም። ተረጋግተን በፍቃዳችን ደስ ይያለን። ሃሌሉያ ሃሌሉያ ሃሌሉያ። እኔ ይሄን ደስታ ስለማውቀው ነው በግሌ።
ግልግል ትላላችሁ ስትሰጡ። ሃሌሉያ ሃሌሉያ ሃሌሉያ። እቺ ቤተ ክርስቲያን በዚህ ደስታ ትጥለቀለቃለች። ይሄ ደስታ ይበዛላታል። ይሄ ደስታ ይቀጥላል። ዳዊት ራሱ ታላቅ ደስታ ነው ደግሞ የሱ ደግሞ ተው ልዩ ነው ልዩ ነው። ታላቅ ደስታ ደስ አለው። 600 ምናምን ቢሊዮን ሰጥተህ ታላቅ ደስታ ደስ ይላል? ደስ አለው። በቃ ደስ አለው። ታላቅ ደስታ። ከዛ ምስጋና ነው። በቃ ያው ሁሉ ጊዜ ደስታ ምስጋና አይደል? በቀደም እንደዘለል ነው ማለት ነው። ዘለልን አይደል? ዳዊት ሲያመሰግን መጀመሪያ እግዚአብሔርን አየው። በጣም ይሄ ለምስጋና ይረዳናል። መጀመሪያ እግዚአብሔርን አየውና ከዛ ደግሞ ራሱንም አየ። መቆጣጠር አልቻለም ራሱን። ከዛ በኋላ ምስጋና በዛለት፣ ተረፈለት። በጉባኤው ፊት እግዚአብሔርን ባረከ ዳዊት። መጀመሪያ ግን እግዚአብሔርን ነው ያየው። አየውና እግዚአብሔርን ሲያየው ቁጥር 11 ላይ አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ክብር ይሆንለት። እስቲ እግዚአብሔር ነው በሉ። እስቲ እግዚአብሔር ነው በሉ። በሰማይም ያለው በምድርም ያለው ያንተ ነው። ያንተ ነው። ሲያየው እግዚአብሔር ታላቅ ነው። ሲያየው እግዚአብሔር ኃያል ነው። ሲያየው እግዚአብሔር ክቡር ነው። ሲያየው እግዚአብሔር ባለ ድል ነው። ሲያየው እግዚአብሔር ባለ ግርማ ነው። ይሄን ሁሉ ዳዊት ነው ያለው። መንግስት ሁሉ ያንተ ነው አለው። በነገራችን ላይ ይሄ የዳዊት ጸሎት የአባታችን ነው የምንለው ጸሎት አለ አይደል? የኢየሱስ ጸሎት ከዛ ጋር ብዙ ያመሳስሉታል መጽሐፍ ቅዱስ የሚያጠኑት። መንግስት ያንተ ናትና የሚለው በብሉይ ኪዳን እዚህ ጋር ነው የምናገኘው። ያንተ ነው፣ መንግስትም ሁሉ ያንተ ነው አለው። አንተ በሁሉ ላይ ከፍ ከፍ ያልክ የሁሉ ራስ አንተ ነህ አለው። ክብር ይሁንለት፣ ክብር ይሁንለት። አምላካችን እኮ እንደዚህ ነው አለው። አየው እግዚአብሔርን አየውና ባለጸግነት ሲል ሲያየው የሱ ነው። ክብር ያንተ ነው። የማይገዛው የለም፣ ሁሉን ትገዛለህ። ኃይል የሱ ነው። ብርታት የሱ ነው። ሁሉ በእጁ ነው። ታላቅ ሰው ከተገኘ ታላቅ ያደረገው ራሱ ነው። ኃያል ሰው ከተገኘ ኃያል ያደረገው ራሱ ነው። እና ለሱ ምንድነው የምንሰጠው? ሁሉ የሱ ከሆነ እንግዲህ አምላካችን ሆይ እንገዛልሃለን። እስቲ እንገዛልሃለን እንበል። ለክቡር ስምህም ምስጋናን እናቀርባለን። እንደዚህ አይደለም፣ በእልልታ በጭብጨባ በደስታ። ሃሌሉያ። እግዚአብሔርን አይታችሁ ራሳችሁን ስታዩ ሁሉ ካንተ ዘንድ ነው የምትሉት። በቃ ራሱን ሲያየው ዳዊት ቤት ውስጥ ያለ ዳዊት በጉልበቱ ሰብስቦ ያመጣው ምንም ነገር የለም፣ ሁሉ ካንተ ዘንድ ነው ይልና ከእጅ የተቀበልነውን ሃሌሉያ ሃሌሉያ፣ ከእጅ የተቀበልነው ነው እጃችን ላይ ያለው፣ የሰጠነውም የሰጠህንን ነው አለው። የሰጠንን ነው የምንሰጠው። ይህንን ችለን ማቅረባችን በነገራችን ላይ ስላለው ሰው ላይ ሰጥ ይችላል። ስለፈለገ እኮ ዳዊት ቤት አልሰራም። በቃ ይሄንን ራሱ ግን ይሄን ማቅረብ የቻልነው እኔ ማን ነኝ? ቅድም ብያችኋለሁ። ሰው በጣም የሚረሳው ከየት እንደመጣ ነው። ቅድም እንዳልኳችሁ ነው። መኪና እየነዳ ከእናቱ ማህፀን የወጣ የሚመስለው ብዙ ባለ መኪና አለ። በጣም ሰው ይረሳል። ባዶ እግሩን ሲሄድ እንደነበር ይረሳል። የአባቱን በግ ሲጠብቅ እንደነበር ይረሳል። ዳዊት አይረሳም። ከየት እንዳነሳው አይረሳም። ከየት እንዳነሳህን አንረሳም። ከየት እንዳመጣህን አንረሳም። በእውነት አሁን እኛ እግዚአብሔር ቦታ ሰጠን ስንል
እኔ ትላንትና ማታ ቁጭ ብዬ 10 ቤት ተከራይተናል ለቸርች 10 ቤት እኔ በማቀው 10 ቤት ቤተ ጊዮርጊስና ቤተ መድኃኔዓለም ሳልቆጥር 10 ቤት አንዳንዱን ተከራይተናል አንዳንዱን ገብተን ወጥተናል ሙሴ ቤት ገብተናል ሚኪ ቤት ገብተናል ምንድነው ያዛል ኬንያ ኤምባሲ ገብተናል ምንድነው ብሔራዊ መሐንዲሶች ገብተናል አቶ ከበደ ቤት ገብተናል ቤቴሌም ጋር ያለው ጋር ገብተናል አቶ ከበደ ቤት ጀርባ ገብተናል እዚህ ሰፈር የሆነ ቤት ገብተናል እዛ ደግሞ እዛ እንትን ገብተናል ማን ነው ላምበረት የላምበረቱ ደግሞ አደገኛ መንፈስ ነው እያመለክን ጠርሙስ ይወረውሩብናል አይንዬ እንደውም አንዴ ተፈንክታለች ዲያቆን ስለነበረች ውጪ ኳ ያረጋት ደግሞ አፍርሰው ይወስዱብናል ደግሞ ስንመጣ የለም እንትኑ ተነቃቅሉ እዚህ ትንሽ ሰንብተናል ዞረን ጌታ እንደሰጠን አንረሳው እኔ ማንኝ ህዝቤስ ምንድነው እንላለን እግዚአብሔር ቸርነትን አርጎልናል እግዚአብሔር ምህረት አርጎልናል አንረሳው ምን እንደዚህ ያረጋቸዋል ያረገናል በጣም ያረገናል ገና ከዚህ በላይ ያረገናል እግዚአብሔር ትውልድ ያስነሳል እግዚአብሔር ትውልድን ያስመልጣል እግዚአብሔር ትውልድን ወደፊት ያስቀጥላል ወንጌል ይቀጥላል ወንጌል ያብባል ወንጌል ይነዳል እኔ ማንኛል እንዴ አረባካችሁ በባዶ እግር ተገናኝተንማ ጫማ ስንቀያየር እንደዛም አይሆንም እንደዛ እዛች ሆነች ጉሩኖ ቤት ውስጥ ኖረን ወተን እንደዛ አይሆንም ዛሬ እግዚአብሔር ከየት እንዳነሳንማ አንረሳም እናመሰግነዋለን አንተ ታላቅ ነህ እንለዋለን ሰውን አትረሳም እንለዋለን ሰውን ታስባለህ እንለዋለን ሰውን ታነሳለህ እንለዋለን አንረሳም አንኮራም እግዚአብሔር ላይ እኔ ልኮራ እግዚአብሔር ላይ በምን ሂሳብ ልትኮራ አንተ ደግነቱኛ በአብዛኛው እንተዋወቃለን ባክግራውንድ ቼክ ራሱ ያስፈልገን ክሊክ ነው የምናደርገው ምንም ማን እንደነበርሽ በእውነት ማንነኝ እኔ ላንተ ልሰጥህ ማንነኝ የሰጠኝን ማቀበል ካልሆነ በስተቀር ምን እኔ ቤት ያስገባውት የኔ ሆነ አንተ ከሰጠኝ ውጪ ሆነ ምን ነገር አለኝና እንደ አባቶቻችን አለ በጣም ይገርማችሁ እኛ ራሳችን ስደተኞችና መጻተኞች ነን አለ ዛሬ ኢየሩሳሌም ላይ ከተማ መስርተ ቤተ መንግስት ውስጥ ስለተቀመጥክ አይደለም ማን እንደሆንክ ይታወቃል እስቲል ስደተኛና መጻተኞች ዘመናችን ቢቆጠር እንደ ጥላ የሆነ ዘላለማዊ ለሆንከው ለአልፋና ለኦሜጋው ላንተ ሰጠን ብለን ምን እንቆጥራለን እንግዲህ እኛ እንደ ጥላ የሆነች ስፋስ ያለን እኮ ነን አለ ክብር ይሁንለት ክብር አቤቱ አምላካችን ሆይ ያለው ብዙ ጊዜ ዳዊት አምላኬ ሆይ ለአምላኬ ይላል በህብረትም አምላካችን ሆይ ይላል ለቅዱስ ስም ቤትን ሰራ ዘንድ ይህን ያዘጋጀው ባለጸግነት ሁሉ ከየት የመጣ ነው አለ እስቲ ከእጄ የመጣ ነው በሉ ይሄንንማ በደንብ ይወጣልናል በእውነት ይሄ በእጄ ስራ የሚል ይወጣልናል ከእጄ የመጣ ነው የሚል መንፈስ ይገባብናል እስቲ ከእጄ የመጣ ነው ሁሉ ያንተ ነው ይው ትንሽ ነገር ይዘህ እኝኝኝ የምትል ሰው ይሄንን ካላልክ እኝኝ እንዳልክ ጥላው እድሜህ ያልቃል ይቅርታ ደፍሬ በመናገሬ በደፍርም ጥሩ ነው ደግሞ ያለህ እጅ ላይ ያለህ ከእጁ ወጥቶ የገባ ነው እንጂ እኔ እጅ ላይ ያለው ከእጅህ የመጣ ነው በሉ እስቲ ከእጅህ የመጣ ነው በሉ ከእጁ እየተቀበልን እኛ እኮ
ተመጽዋቾች እኮ ነው የሱ ተመጽዋች ከእጅ የመጣ ነው በሉ እስቲ ሁሉ ያንተ ነው በሉ እስቲ ጠላት ርድብን ይበል እስቲ ከእጅ የመጣ ነው በሉ ምን አለሽ ደግሞ አረ ያለችው ራሱ ከእጁ የመጣሽ ናት ከእጅ የመጣ ነው በሉ እስቲ ዳዊት መጨረሻ ላይ ለሰለሞንና ለሕዝቡ ሁለት ጸሎቶችን ጸለየና ጨረሰ ከዛ በኋላ የሰለሞን ሹመት ስነ ስርዓት ነው የሚካሄደው እኔ እሱን ዛሬ አልነካም ከቁጥር 21 ጀምሮ በመጨረሻ ቁጥር 18 ላይ ለሕዝቡ እንደዚህ ብሎ ጸለየ ዛሬ ለኔም ለሕዝቡም ይሄን ጸሎት ጸልያለሁ እንደዚህ አለ አቤቱ የአባታችን የአብርሃም የይስሐቅ የእስራኤል አምላክ ሆይ ይህን ሐሳብ በሕዝብ ልብ ለዘላለም ጠብቅ ደስ አይለው ይሄውን ስሜት ምናምን አይደለም ሰው ደግሞ ቶሎ ይረሳዋል ቅድም እንዳልኳችሁ ስለዚህ ልባቸውን ወደ አንተ አቅና ብሎ ጸለየ ይሄንን ነገር ለዘላለም ጠብቅልን አሜን እስቲ ለዘላለም ጠብቅልኝ እንበል ለዘላለም ጠብቅልኝ እንበል የሆነ ቀን ብድግ ብለን እግዚአብሔር ላይ እንዳናምጽበትና እንዳንነሳ በጣም አስፈላጊ ጸሎት ነው የማይጸጽተን ውሳኔ ነው የምንወስነው እግዚአብሔር ቤት ስንሆን ለዘላለም ይሄ ደስታ ይጠበቅልን ያ ደስታ ያ ሆታ ያ ጩኸት ለዘላለም ይጠበቅልን ራስን ለእግዚአብሔር በፈቃድ መቀደስ ለዘላለም ይጠበቅልን እስቲ ለዘላለም ይጠበቅልኝ እንበል ያንድ ሰሞን ጩኸትና ያንድ ሰሞን ሞቅታ ሳይሆን ለዘላለም በልባችን ይጠብቅልን ለዘላለም ይጠብቅላችሁ ለዘላለም ይጠብቅላችሁ በጣም ከባድ ጸሎት ጸለየ ለሰለሞን ደግሞ እንደዚህ አለ ትእዛዝህንም ምስክርህንም ስርዓትህንም ይጠብቅ ዘንድ ምክንያቱም ነግሮታል እግዚአብሔር ፈቀቅ ካለ ችግር ውስጥ ይገባል ብሎታል ቀድሞ ነግሮታል እና ጸለየለት ሲመክረውም ነበር በእርግጥ ምዕራፍ 28 ላይ ግን ይህን ነገር ሁሉ ያደርግ ዘንድ ያዘጋጀውለትንም አያችሁ አዘጋጅቶለት እንዳያባክነው ተዘጋጅቶለት እንዳያባክነው ያዘጋጀውለትን ቤት ይሰራ ዘንድ ለልጄ ለሰለሞን ፍጹም ልብ ስጠው ምን አይነት ጸሎት ነው ፍጹም ልብ ይስጠን ጌታ እጃችን ያስገባውን ጌታ እንደግልም እኮ ነው የምላችሁ አሁን እንደ ቤተ ክርስቲያንም እንደግልም ጌታ የሰጠንን ነገር እንደው በአግባቡ እንሰራበት ዘንድ ጌታ እጃችን ያስገባውን ኦፖርቹኒቲ በአግባቡ እንሰራበት ዘንድ ፍጹም ልብ ይስጠና ጌታን የሚፈራ ልብ ይስጠና ጌታን የሚወድ ልብ ይስጠና ቤቱን የሚወድ ልብ ይስጠና ቀይር እንዳይል ማለት ነው ልቡ ቀይር እንዳይል ሲቆጥረው ቢሊየን ብር ሲቆጥር ቀይር እንዳይል እንደዛ ቀይር ያሉ ሰዎች አሉ ቀይር ቶሎ ቀይር እንዳይል ፍጹም ልብ ይሄን ልብ ይጠብቅልን ጌታ ጌታን የሚል ልብ ይጠብቅልን ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው እስቲ እንቆምና እግዚአብሔርን በጭብጨባ በእልልታ እንባርክና የጌታ ራትን ደግሞ እንወስዳለን እስቲ ባርኩ እኔም ጉባኤው እንደዛ አላለሁ ባርኩ በማያቆም እልልታ በማያቆም ጭብጨባ እግዚአብሔር አምላክን ባርኩት 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 ይባረክ 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 ይባረክ